አይኖችህን ጨፍን። ጨለማ ክፍል ውስጥ እንዳለ አስብ። ምንም ድምፅ የለም። የሚሰማ የራስህ የሳንባ ትንፋሽ ብቻ ነው ለጆሮ የሚደርሰው። ለቀናት፣ ለሳምንታት፣ ለወራት። ከዛ በድንገት በጆሮ ማዳመጫ በኩል አንድ ድምፅ መስማት ትጀምራለህ። ያው አንድ አይነት ድምፅ፣ አንድ አይነት አረፍተ ነገር ሳያቋርጥ ቀንና ሌሊት ለሳምንታት በጆሮ ላይ ይጮሃል። አእምሮ መቋቋም እስኪያቅተው ድረስ እና ማንነት ተሰባብሮ እስኪጠፋ ድረስ። ይህ በጭንቅላት ውስጥ የተፈጠረ ቅዠት አይደለም። ከአማካኝ የኤሌክትሪክ ሕክምና በ30 እጥፍ የሚበልጥ የኤሌክትሪክ ፍሰት በአእምሯቸው ላይ የተለቀቀ ንጹሐን ሰዎች እንዲያብዱ የተደረገበት እውነተኛ የላብራቶሪ ሚስጥር ነው። በ1950ዎቹ መጨረሻ ላይ በካናዳ ሞኒተሪ የሚገኘው ኢንስቲትዩት የተለየ የሕክምና ማዕከል ይመስል ነበር። ለዲፕሬሽን ወይም ለቀላል የአእምሮ ሕክምና የሚመጡ ሰዎች እዛ ይገቡ ነበር። ነገር ግን ወደ ሕንፃው የገቡ ታካሚዎች ወደ ቤታቸው የተመለሱት እጅግ በጣም ተለውጦ ነበር። ማንነታቸውን ረስቶ የገዛ ልጆቻቸውን እንኳን መለየት አቅቷቸው፣ ሌላው ቢቀር እንዴት መጸዳትና መናገር እንዳለባቸው ሁሉ ጠፍቶባቸዋል። በሆስፒታሉ ግድግዳ በስተጀርባ በሕክምና ስም ሙሉ ለሙሉ የሰውን ልጅ አእምሮ የማጥፋት ዘመቻ እየተካሄደ ነበር። ከዚህ ሁሉ በስተጀርባ አንድ ሰው ነበር፣ ዶክተር ኢዌን ካሜሮን። እሱ በዓለም አቀፍ ደረጃ የተከበረ የሥነ አእምሮ ዶክተር ነበር። ነገር ግን በሚስጥር ለአሜሪካ ማዕከላዊ የስለላ ድርጅት ወይንም ሲአይኤ ይሰራ ነበር። ሲአይኤ ደግሞ የሚያካሂደው እጅግ ጨለማ ፕሮጀክት ኤኤምኬ አልትራ ሳብ ፕሮጀክት 68 በመባል ይታወቃል። የሲአይኤ ፍላጎት ግልጽ ነበር። የሰውን ልጅ አእምሮ ሰብሮ በመቆጣጠር ፍጹም ታማኝ የሆኑ ሰላዮችን መፍጠር ወይም የጠላትን አእምሮ ማጠብ፣ ብሬን ዋሽ ማድረግ ነው። ለዚህም ዶክተር ካሜሮን ሳይኪክ ድራይቪንግ የተባለ አጋንንታዊ የሕክምና ዘዴ ፈጠረ። ሙከራው የሚጀምረው አእምሮን በማድቀቅ ነው። ዶክተሩ ታካሚዎቹን አልጋ ላይ በሰንሰለት ያስራል። ከዛ በተለመደው የሕክምና ሕግ የማይፈቀድ እጅግ አደገኛ የሆነ ከፍተኛ ኤሌክትሪክ ፍሰት በአእምሮአቸው ላይ ይለቃል፣ ህመዋኑ ራሳቸውን እስኪስቱ ድረስ። ይህን በቀን 3 ጊዜ ለሳምንታት ይደጋግማል። አእምሮአቸው ሙሉ ለሙሉ ሲደነዝዝና ትውስታቸው ሲጠፋ ወደ ቀጣዩ ክፍል ይወስዳቸዋል። የስሜት ሕዋሳትን ማገድ ሙሉ ለሙሉ ድምፅ በሌለውና ጨለማ ክፍል ውስጥ እንዲቆዩ ይደረጋል። እጆቻቸው በካቴና ተጠፍረው ምንም ነገር እንዳይነኩ ይደረጋል። ብርሃን የለ፣ ማውራት የለ፣ መንካት የለ። አእምሮ ከውጭ ዓለም ጋር ምንም አይነት መረጃ ግንኙነት ሲያጣ ራሱ መብላት ይጀምራል። ፍርሃት ይነግሳል። ቅዠት እውነት ይመስላል። በዚህ የጥፋት ሁኔታ ውስጥ እያሉ ሳይንቲስቶቹ እንደ ኤሲዲ ያሉ አደገኛ እጾቹንና ሰዎችን ለቀናት ሽባ የሚያደርጉ ኬሚካሎችን በግድ ይሰጧቸዋል። ከዛን በጆሮአቸው ላይ ማዳመጫ በማድረግ ተስፋ አስቆራጭ መልእክት በቀን ለ20 ሰዓታት እስከ ግማሽ ሚሊዮን ጊዜ የሚደርሱ ድግግሞሽ ያላቸውን ነገር ያሰሟቸዋል። ነገር ግን የዚህ ታሪክ አስፈሪ እውነታ ይህ ብቻ አይደለም። እነዚህ ሁሉ አስፈሪ ሙከራዎች የተካሄዱት በጦርነት የተማረኩ ጠላቶች ወይም ደግሞ ወንጀለኛ እስረኞች ላይ አልነበረም። ሙከራው የተካሄደው በራሳቸው ንጹሐን ዜጎች ላይ ነበር።
ለነርቭ መዛባት ወይም ደግሞ ለቀላል የአእምሮ ሕክምና እርዳታ ወደ ሆስፒታሉ ለመጡ ሰዎች ላይ ነው። በተለይም እናቶች ላይ እነሱ ሳያውቁ ሳይጠረጥሩ እንደ ላብራቶሪ አይጥ ይጠቀሙባቸዋል። ሲአይኤ እና ዶክተር ካሜሮን የአንድ ሰው አእምሮ አጥቦ አዲስ ማንነት መገንባት አልቻሉም። የሰሩት ብቸኛው ነገር የሰዎቹን ሕይወት ፍርስራሽ ማድረግ ብቻ ነው። በ1970ዎቹ መጀመሪያ ላይ ይህ አስፈሪ ሚስጥር በጋዜጣ ሊጋለጥ ችለዋል። ነገር ግን የሲአይኤ ከፍተኛ ባለስልጣናት ኃይለኛ ትዕዛዝ ሰጡ። በአንድ ቀን ጋዜጦች ሁሉ ተሰባስበው እንዲቃጠሉ አደረጉ። ስለዚህም ማስረጃው በአንድ ጀንበር ወደ አመድ ተቀየረ። ዶክተር ካሜሮን የሰው ልጅ አእምሮ ለመስበር የተጠቀማቸው ዛሬም ድረስ በዓለም ዙሪያ ባሉ ስውር እስር ቤቶች ይተገበራሉ። ይህ ታሪክ የሚያስተምረን አንድ አስፈሪ እውነት አለ። አንዳንድ ጊዜ ከጨለማ በላይ ልንፈራ የሚገባን ነገር ቢኖር በሳይንስ ስም የሰውን ልጅ ለማጥፋት የሚነሳሱ ጨካኝ ሰዎችን ነው። ቪዲዮውን ከወደዳችሁ ላይክ ያደርጉ። ቻናላችንንም ሰብስክራይብ በማድረግ ቤተሰብ በመሆን ይቀላቀሉን።